እንዴት ናችሁ? በዛሬ ቪዲዮ ስለ ታይፕ 2 የስኳር አይነት እናወራለን። ብዙ ጊዜ የስኳር ታካሚዎች ከሚቸገሩባቸው ደግሞ የምግብ ምርጫዎች ሲሆኑ ይህን ቪዲዮ እስከ መጨረሻው ይመልከቱና ትክክለኛ እውቀት ያገኛሉ ብለን እናስባለን። ወደ ዋናው ርዕሳችን ስንገባ ታይፕ 2 ዲኤም ወይም ሁለተኛ ደረጃ የስኳር አይነት የሚፈጠረው ሰውነታችን ሴሎች ኢንሱሊንን በትክክል መጠቀም ሲያቆሙ ሲሆን እነዚህ የሚፈጠሩት ሁለት ሂደቶች አሏቸው። የመጀመሪያው የኢንሱሊን መቋቋም ችግርና የኢንሱሊን ምርት መቀነስ ወይም ኢምፔር ፕሮዳክሽን ሲሆን እነዚህ ሁለቱ ችግሮች በሰውነት ውስጥ ከፍ ያለ የደም ስኳር ያስከትላሉ ማለት ነው። ስኳር በሽታን እንዴት እንደምንለየ ሲሆን ከነዚህ ከአራቱ አንዱ ካለ የስኳር በሽታ አለብን ምልክቱ ማለት ነው። የመጀመሪያው ፋስቲንግ ብለድ ግሉኮሳችን ወይም ከ8 ሰዓት ሳንበላ የሚሰራው የግሉኮስ መጠን ከ126 በላይ ከሆነ፣ ሌላኛው ደግሞ ሄሞግሎቢን ኤዋንሲ የምንለው እሱ ደግሞ ከ6.5% በላይ ከሆነ፣ ይሄ የሚያሳየው ብዙ ጊዜ የሶስቱ ግሉኮስ መጠናችን ሲሆን፣ ሶስተኛው ደግሞ 75 ግራም ግሉኮስ ከጠጣም በኋላ ከ2 ሰዓት በኋላ ቼክ የሚደረገው ግሉኮስ ከ200 በላይ ከሆነ፣ ሌላኛው ደግሞ ራንደም ግሉኮስ የምንለው ዝም ብለን ከደማችን ተወስዶ እሱ ከ200 በላይ ከሆነና ሲፕተም ካለ፣ ይህም እነዚህ ምልክቶች ለምሳሌ ቶሎ መሽናት ሊሆን ይችላል፣ የጥማት ስሜት ሊሆን ይችላል። እነዚህ ምልክቶች ኖረው ሌላ ደግሞ ራንደም ግሉኮሳችን ከ200 በላይ ከሆነ ይህ የስኳር በሽታ ወይም ምልክቶችን ያሳያል ብለን በዚህ ዲያግኖስ ልናደርገው እንችላለን ማለት ነው። ሌላኛው የምናየው ስክሪኒንግ ክራይቴሪያ ሲሆን የቅድመ ስኳር ምርመራ የምንለው ማለት ነው። ለምሳሌ ቢኤምአያቸው ከ25 በላይ ከሆነ፣ የቤተሰብ ታሪክ ካላቸው፣ ደም ግፊት ከ140 በላይ 140/90 ከሆነ፣ ኮሌስትሮል መጠናቸው ከፍተኛ ከሆነ፣ የልብ ችግር ካለባቸው፣ እንቅስቃሴ የማያደርጉ ከሆነና ከዚህ በፊት ጀስቴሽናል ዳያቤቲክ ያላት እናት ወይም ነፍሰ ጡር ያለች የስኳር በሽተኛ ከሆነች እንደነዚህ አይነት የሆኑት ቅድመ ምርመራ ያስፈልጋቸዋል ማለት ነው። ሌላኛው ደግሞ እድሜ ሲሆን እድሜያቸው ብዙ ጊዜ ከ45 ዓመት በላይ ከሆነ በየ3 ዓመቱ ስኳራቸውን ቼክ እንዲያደርጉ አድቫይዝ እናደርጋቸዋለን። ያ ደግሞ ክሮኒክ ኢልነስም ካለ የቅድመ የስኳር ምርመራ እነዚህ ሰዎች ያስፈልጋቸዋል። ስኳር በሽታ ወይም ሁለተኛው አይነት የስኳር አይነት ላይ በሶስት ዘርፎች ላይ ህክምናውን እናተኩራለን። የመጀመሪያው ኢንዲቪጁዋል ግላይሲሚክ ኮንትሮል ሲሆን ይሄኛው የአመጋገብ ሊሆን ይችላል፣ የአኗኗር ዘዴና የአካል እንቅስቃሴዎችን ላይፍ ስታይላቸውን እንዲያስተካክሉ አድቫይዝ ካደረግናቸው በኋላ ምንም አይነት ይሄ በዚህ ኮንትሮል የማይደረግ ከሆነ ወደ መድኃኒት የምንሄድበት ስቴፕ ሲሆን፣ ሌላኛው ደግሞ ትሪቲንግ ዘ አሶሲኤትድ ኮንዲሽን ሲሆን ይሄ ለምሳሌ የተያያዥ በሽታዎችን ማከም ይሆናል። ለምሳሌ ኦቤሲቲ ካለ፣ ኮሌስትሮላቸው ከፍተኛ ከሆነና ሃይፐርቴንሽን ካለ እዚህኛው ላይ የምናከመው ተያያዥ ችግሮችን ትሪት የምናደርግበት ሲሆን፣ ሌላኛው ደግሞ ማኔጅ እንደ ኮምፕሊኬሽን ለምሳሌ ከስኳር ጋር ተያይዞ የሚመጡ ብዙ ኮምፕሊኬሽኖች አሉ። እነሱን ማከምና ስክሪኒንግ የሚያስፈልጋቸው ካለ ደግሞ እነሱን ተዛማጅ የሆኑ ችግሮችን የምንቆጣጠርበት የህክምና አይነት ይሆናል። እና ሀሳባችን ስገባ የስኳር በሽተኞች ምን አይነት ምግብ መመገብ እንዳለባቸው በሰፊ እናወራለን ማለት ነው። በሽተኞች የመጀመሪያ ጥንቃቄ ማድረግ ያለባቸው የምግብ ስርዓት ሲሆን ከነዚህም ውስጥ ካርቦሃይድሬት ያላቸው ምግቦችን መቆጣጠር ነው። ምክንያቱም ከፍተኛ ካርቦሃይድሬት ያላቸው ምግቦች መጠን ከተመገብን የስኳር መጠናችን በከፍተኛ ሁኔታ ሊጨምሩ ይችላሉ ማለት ነው። ለምሳሌ ዝቅተኛ ካርቦን ያላቸው ምግቦች ግን መምረጥ አስፈላጊ ነው። ለምሳሌ እንደ ኦት ወይም አጃ የምንለው ምስር፣ ስኳር ድንች፣ አፕል እነዚህ ዝቅተኛ የግላይሲሚክ ኢንዴክስ ምግብ ዝርዝር ውስጥ ይገኛሉ። እነዚህ ማለት የስኳር መጠናችን በከፍተኛ ሁኔታ አይጨምሩትም እና አሪፍ ምርጫ የሚባሉ የሎ ካርቦሃይድሬት ያላቸው ምግቦችን መምረጥ አስፈላጊ ነው ማለት ነው። ተጨማሪ ሃይ ካርቦን ያላቸው ምግቦች ደግሞ ለምሳሌ ነጭ ዳቦ፣ ሩዝ፣ ሶዳ፣ ካንዲ ወይም ጣፋጭ ነገሮች፣ ሌላ ላይክ እንደ ድንች፣ ኩኪስ የታሸጉ ምግቦችን እነዚህ ሃይ ግላይሲሚክ ኢንዴክስ ስላላቸው ወይም ማለትም የስኳር መጠናችንን በከፍተኛ ቶሎ ሊጨምሩ የሚችሉ የምግብ ዝርዝሮች ስለሆኑ እነዚህ ምግቦችን ላለመውሰድ ጥንቃቄ ማድረግ አለብን ማለት ነው። ካርቦን በተጨማሪ የቅባት አይነቶችን መለየት አለብን። ለምሳሌ ጤናማ የቅባት እህሎች የምንላቸው እንደ ኦሊቫ ኦይል፣ ለውዝ፣
አቮካዶ፣ አሳ፣ ተልባ እነዚህ አሪፍ የቅባት አይነቶች ሲሆኑ እነዚህ ብዙ ጊዜ የስኳር መጠናችንን የማይጨምሩ ናቸው። ቅባቶች እንዳሉ ያው ሁሉም ቅባቶች ጥሩ አይደሉም። ሌላ ጥንቃቄ ማድረግ ያለብን የፋት መጠን ያላቸው ምግቦች ስንወስድ ነው። አሁን ለምሳሌ እነዚህ ፕሮሰስድ የሆኑ ምግቦች ወይም በውስጣቸው ትራንስፋት ያላቸው ምግቦች ላይ ጥንቃቄ ማድረግ አለብን። ከነዚህም ውስጥ የተጠባበሱ ምግቦች ሊሆኑ ይችላሉ ወይም የታሸጉ ምግቦች ውስጥ ያለውን የፋት መጠን ከፍተኛ ስለሆነ እንደነዚህ አይነት ምግቦች መራቅ አለብን። ሌላ ልንቀንሰው የሚገባ የከፍተኛ የሆነ የፋት ይዘት ያለው ምግብ እንደ ቀይ ስጋ ወይም የእንስሳት ተዋጽኦ ያላቸው ምግቦች ላይም ጥንቃቄ ማድረግ አለብን። ጥንቃቄ የሚያስፈልገን የፕሮቲን አጠቃቀማችን ወይም የምንመርጠው የፕሮቲን ይዘት ያለው ምግብ ሲሆን ከነዚህም ውስጥ ጤናማ የፕሮቲን ይዘት ያለባቸው ምግቦች ለምሳሌ እንደ ዶሮ፣ አሳ፣ ምስር፣ ባቄላ የሆኑ እነዚህ አሪፍ የፕሮቲን ይዘት ያላቸው ምግቦች ሲሆኑ ለጤናም ጥሩ የሚባሉ ናቸው። ግን እነዚህ በኩላሊት ችግር ያለባቸው ሰዎች እነዚህን ከፍተኛ ፕሮቲን መጠን እንዳይወስዱ ጥንቃቄ ማድረግ አለባቸው። ተፈጥሯዊ የሆነ የስኳር መቀነሻ ዘዴ እንቅስቃሴ ሲሆን የእንቅስቃሴ ጥቅሙ ያው ኢንሱሊን ሴንሲቲቪቲውን ይጨምራል። ይህ ማለት ሰውነታችን ኢንሱሊንን በደንብ እንዲጠቀመው ያደርጋል ማለት ነው። ብዙ ጊዜ መስራት ያለብን ኤክሰርሳይሶች ኤሮቢክ ኤክሰርሳይዝ ሲሆኑ እነዚህም ዊክሊ ጎላችን 150 ደቂቃ ሲሆን ከነዚህም ውስጥ መስራት ያለብን እንቅስቃሴዎች ለምሳሌ ዋክ ማድረግ ሊሆን ይችላል፣ ሳይክል መንዳት ሊሆን ይችላል፣ መዋኘት ሊሆን ይችላል፣ ወይም ምግብ ከተመገብን ከ10 እስከ 15 ደቂቃ በኋላ እንቅስቃሴዎችን ማድረግ እነዚህ የስኳር መጠናችንን የሚቀንሱና ኢንሱሊኑን ቡስተር የሚያደርጉ ኤክሰርሳይሶች ናቸው። ስለዚህ በጣም ማተኮር ያለብን ኤሮቢክ ኤክሰርሳይሶችን መስራት አለብን ማለት ነው። የስኳር መጠናችንን ለማውረድ መድኃኒት ሲሆን በሚዋጣው የስኳር መቀነሻ ዘዴዎች ሲሆኑ እንደ ታይፕ 1 እንደሆነ በመርፌ አይደለም የምንጀምረው፣ በሚዋጣው ነው። ከላይ ያሉት ሁለቱም በኤክሰርሳይስም በምግብም የማይስተካከል ከሆነ ስኳር መጠናችን ወደ ሕክምና ዘዴዎች እንመጣለን ማለት ነው። ከነዚህም ውስጥ በመጀመሪያ የምንጠቀመው ሜትፎርሚን ነው። ያው ብዙ ጊዜ ሜትፎርሚን አሪፍ የሚባል ፈርስት ላይን የሚባል መድኃኒት ሲሆን እነዚህን እንጠቀማለን። እነዚህ ብዙ ጊዜ ስኳር መጠናችንን እያየን የሚስተካከል ከሆነ እያወረድን በጣም እየጨመረ ከሆነ ዶዙን በቀን 2 ጊዜ የምንጠቀምበት አማራጮች አሉ። ሌላኛው የስኳር መቆጣጠሪያ መድኃኒቶች አሉ። እነዚህንም እንጨምራለን። አሁንም በሜትፎርሚን የማይስተካከል ከሆነ የምንጨምርበት አጋጣሚዎች አሉ። ኢንሱሊን የምንጠቀምበት ሌላኛው እነዚህን ከአንድ ወይም ከዛም በላይ በሚዋጡት እየተወሰዱ ስኳሩ የማይስተካከል ከሆነ እነዚህ በኢንሱሊን እንጠቀማለን ማለት ነው። ወይም ከመጀመሪያው ስንመረመር የስኳር መጠናችን ከፍተኛ ከሆነ ከሚዋጠው ይልቅ በኢንሱሊን የሚሰጥበት አጋጣሚዎች አሉ ማለት ነው። ጥሩ የስኳር ማስተካከያ ዘዴና ጠቃሚ ምክሮች የምንላቸው ከነዚህም ውስጥ በቂ ውሃ መጠጣት ሊሆን ይችላል። ያልተፈለጉ ሰፕሊመንቶችን ማቆም አለት። ሌላ ተያያዥ በሽታ ከሌለ ሰፕሊመንቶችን መውሰድ ብዙም አስፈላጊ አይደለም። ሌላኛው ደግሞ እነዚህ በጣም ቀለም የበዛባቸውን ምግቦችን እነሱንም አለመጠቀም እና የሳልት የጨው ምግባችን ውስጥ ያለውን እሱንም መቀነስ፣ ሌላ አልኮል ነገሮችን መቀነስ። እነዚህ ብዙ ጊዜ እንደ አንዳንድ ሰዎች ጫት ይቀንሳል ስኳርን ብለው የሚያስቡ ሰዎች አሉ። ግን የበለጠ እሱም ጥሩ አይመከርም። እንደነዚህ አይነት ነገሮች መቀነስ አለብን። ጥሩ የስኳር መጠናችንን የሚያስተካክሉልንና ጥሩ የምግብ አማራጮች ከምንላቸው ውስጥ ለምሳሌ ሶዳ ከምንጠቀም ውሃና ሎሚ አድርገን መጠቀም፣ እንደ ቺፕስ ያሉ ምግቦችን ከምንጠቀም ደግሞ እንደ ለውዝ ያሉ ምግቦችን አማራጭ መያዝ። ሌላ ዋይት ብሬድ ወይም ነጭ ዳቦ የምንለውን ወይም የፈረንጅ ዳቦ የምንለውን ከምንጠቀም ደግሞ የአበሻ ዳቦ ወይም ድፎ ዳቦዎችን እንደ አማራጭ እነሱን እንጠቀማለን ማለት ነው። ይሄ ጣፋጭ ያሉ ነገሮችን ደግሞ ከመውሰድ ፍሬሽ የሆኑ አትክልቶችን መጠቀም አሪፍ ነው ለስኳራችን። በመጨረሻ ደግሞ እንደዚህ ይሄ ቺፕስ ምናምን የሚባሉ ነገሮችን እንደዚህ የምናዘወትር ከሆነ እነሱን በተቀቀለ ድንች እሱን እንደ አማራጭ ወስደን ስኳራችንን ማስተካከል እንችላለን ማለት ነው እንዳይጨምርብን።
ላኛው ከምንሳሳትባቸው ነገሮች የፍሩት አመራረጣችን ሲሆን እነዚህም ለስኳር የመጨመር እንትናችንን ከፍተኛ ያደርጉታል። ስለዚህ ብዙ ጊዜ ተመራጭ የሆኑ የፍሩት አይነቶች ብዙ ጊዜ እንደ አፕል፣ ኦሬንጅ ያው በጁስ መልክም ባናደርጋቸው እነዚህን እንደ አቮካዶ አሪፍ የፍሩት ዘሮች ናቸው ብንወስዳቸው ማለት ነው። ሎ ካሎሪ ነው ያላቸው፣ ጉድ ፋይበር ስለሆኑ እነዚህ አሪፍ የፍሩት አይነቶች ናቸው። እዚህ ጋር የዘረዘርኳቸው ፍሩት ዘሮች ልናቆማቸውና ልንቀንሳቸው የሚገቡ የፍሩት አይነቶች እንደ ሙዝ ሊሆን ይችላል፣ እንደ አናናስ፣ ወተርሜሎን፣ ማንጎ። እነዚህ ብዙ ጊዜ ከፍተኛ የሆነ ስኳር መጠን ስላላቸው የስኳር መጠናችንን ሊጨምሩ ስለሚችሉ እነዚህ አይነቶችን ፍሩቶችን መቀነስ አለብን ማለት ነው። እነዚህን ያወራናቸውን ምግቦች እንዴት ነው ማዘጋጀት ያለብን? ሳህናችንን የምንመገበው ሳህን ውስጥ ምን ያክል ፐርሰንት ምግቡ መካተት አለበት የሚለውን ማወቅ አለብን። ከነዚህም ውስጥ ለስኳር በሽተኞች የተዘጋጁ የምግብ አዘጋጀቶች ዘዴ ስናወራ ብዙ ጊዜ 50% ነር ስታርች የሆኑ አትክልቶችን መጠቀም አለብን። ከነዚህም ውስጥ እንደ ጎመን፣ ስፒናች ወይም ቲማቲምን 50% የሚያክል መኖር አለበት። ሌላ ደግሞ 1/4 ወይም 25% የሆነ ሎ ካርቦሃይድሬት ሳህናት የምንመገበው ውስጥ መኖር አለበት። ፕላስ ደግሞ 1/4 የፕሮቲን መኖር አለበት ምግብ ውስጥ። ለምሳሌ እንደ ምስር ሊሆን ይችላል ወይም ያለውን የተጠበሰ አሳ ወይም ዶሮ። እነዚህን በማቀላቀል ምግብ ማዘጋጀት እንችላለን ማለት ነው። ከላይ ያወራናቸውን በማድረግ ስኳራችሁን ማስተካከልና መቆጣጠር ትችላላችሁ ማለት ነው። ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ ማድረግ፣ ሼር ማድረግ አይርሱ። በሌላ ቪዲዮ እስከምንገናኝ ባይ።